ብርሃኔ ክፍል 3 ለመዞር አቅም አጣው። እዛው ባለሁበት ማን ነው አልኩ በሰለለ ድምፅ። እኔ ነኝ ሰሚራ አለችኝ። የእማማ ልጅ ናት። ሰሚራ የመጨረሻ ልጃቸው። እጄ ላይ ያሉትን መድኃኒቶች ቶሎ ብዬ የጃኬት ኪሴ ውስጥ ከትቼ ዞር አልኩኝ። ሰሚራ በእጇ ተለቅ ያለ ክዳን ሳህን ይዛለች። በአንድ እጇ ሂጃቧን እያስተካከለች ማዘሯ ናት የላከችኝ። ይህን አፍ ላይ አድርግ ብለሃለች። ወይ ለምን ተቸገሩ? በእኔ የተነሳ እንኳን እኮ እንጀራ መጋገር አልቻሉም። ጭራሽ ለኔ ስል ካፌ ቀበል አድርጋ ያው ድስት እንደተቃጠለብህ ስላየችና ሐኪም ቤት መሄድህን ስትነግራት ሆዷ አልቻለም። አሳዘንካት። የወንዶች ልጆች እናትም አይደለች አለችኝ ፈገግ ብላ። ሰሚራ በጣም ቀይ ጸጉረ ሉጫ ከመሆኗ የተነሳ ከአረብ የተደቀለች ነው የምትመስለው። የምትለብሳቸው አባያዎች፣ ሂጃቦች ራሱ ለየት ያሉ ናቸው። ውድ ውድ ሳይሆኑ አይቀሩም። በዛ ላይ ከተስተካከለው አቋሟ ጋር የሰጠ ነው። አብዲ አንዳንዴ እሁድ ቤት ከዋልን በመስኮት አየት ሲያደርጋት አስተውያለሁ። ግን ያው ባልቦላም አጥፍተው ስለነበር ቆጮና አይብ ጎመን ነው ይመቻል አለችኝ። ተገኝቶ ነው? አመሰግናለሁ። አላህ ይስጥልኝ፣ እግዚአብሔር ይስጥልኝ ስላት ፈገግ አለችና በልብላ ብላኝ ወጣች። ይገርማል። ሰሚራ የሞት ጥሪዬን አዘገየች። ፈጣሪ ይሆን እንዴ ላካት? ለረጅም ሰዓት ሳልበላ ተረጋግቼ ለማሰብ ሞክር። አይምሮዬ ግን አንድም ጥሩ ነገር አይነግረኝም። ሽንፈቴን፣ ማጣቴን፣ ገፊነቴን ብቻ እያመጣ ይደቅንልኛል። ለጊዜው ከጭንቀቴ ጋር የያዝኩትን ሙግት ተወት አድርጌ የክዳን ሳህኑን ከፍቼ የእማማን ጎመን ክትፎ በሃይብ በቆጮ ለመብላት ሞክር። ቀኑን ሙሉ እህል ያጣው ጉሮሮ የተናነቀው ግባ አልገባ በውሃ ማውረድ ጀመርኩ። እንደምንም ትንሽ ከቀማመስኩ በኋላ ለሞት ያዘጋጀሁትን የበዛ መድኃኒት ሰብስቤ መልሼ የመድኃኒት መያዣ ውስጥ በመክተት በትዕዛዙ መሰረት ውጪ ትንሽ ከቆየው በኋላ ያናፈስኩትን ፍራሽና አንሶላ ብርድ ልብስ አስገብቼ በማነጣጠፍ ጋደም አልኩ። ወዲያው እንቅልፍ ይዞኝ ጭልጥ አለ። ህልም፣ ቅዠት። ብዙ ገደላ ገደሎች ያሉበትን አካባቢ እሾህ እየወጋኝ በባዶ እግሬ ስኳትን አንድ ማረፊያ ፈልጌ ሳጣ ተራራ ስቧጥጥ መውጣት አቅጦኝ ስፍጨረጨር ወደ ታች ልወድቅ ስል አንድ ለስላሳ የማይታይ እጅ አፈፍ አድርጎ ሲይዘኝ ብንን አልኩ። ሰውነቴ በላም ተዘፍቋል። ራሴን ሰቅዞ ይዞኛል። አይኔን ገለጥ ሳደርግ አብዲን አየሁት። መታል እንዴ አልኩት ተገርሜ። አዎን እንዴ ከዚህ ሰዓት ውጪ ጅብ ይብላኝ እንዴ? በጣም መሽቷል እኮ እንዳረብሽ ብዬ በቀስታ ስንቀሳቀስ ነበር። እንዴት ነህ አለኝ። ቀኑን ሙሉ ስላሳለፍኩት ነገር አንድ በአንድ ነገርኩት። የስቶቡ ነገር ቅር ቢያሰኘውም የሰሚራ ቤት ድረስ በሳህን ምግብ ማምጣቷ ግን የተለየ ስሜት ሰጠው። ደጋግሞ ስለሷ ጠየቀኝ። እኔም ያለችኝን እየነገርኩ ሞቅ አደረኩት። ለምን እንደው ባላውቅም ደስ ብሎታል። የተለየ ነገር አልነገርኩትም። ወንድሜ ፎንቃ ሳይገባለት አይቀርም። ለዚህ ወን እንደ የተለየ መነቃቃት ውስጥ ያለው ፍቅር ይሆን ያጎበዘው ብርታት የሰጠው ብዬ አሰብኩ። የሰው ልጅ በምድር ላይ ሳለ አንድ ሊኖርለት የሚገባው ነገር ያስፈልገዋል። እንደዛ ነው መሰለኝ ጉዳዩ። የዛን ቀን ምግብ ሳንሰራ ሰሚራ ያመጣችውን ምግብ በልተን አደር። በተለይ አብዲ በጣም ደስ ብሎት ነበር የሚበላው። ደስ አለኝ ስለበላ። ጠዋት ስንነሳ አብዲ ሳህኑን አጣጥቦ ልመልስላቸው ነው አለኝ። ነገሩ ስለገባኝ ፈገግ ብዬ እሺ ያልኩት። በስበቡ ሰሚራን ማየት ስለሆነ አላማው ቸኩሏል። ሳህኑን መልሶ ሲመጣ የበለጠ ፈግጓል። ምን ነው ወንድሜ አልኩት። ከሰሚራ ጋራ እንደተገናኙ ቢገባኝም ምን እቺ ሰሚራ እኮ ብሎ የሞኝ ፈገግታ አሳየኝ። ምን አለች?
አይ እንደው ታስቃለች። ሳህኑን ማጠብ አልነበረብህም? እኔ ምን እሰራለሁ አለችኝ ብሎ ሳቅ አለ። አሁን ይሄ ነው የሚያስቅክ ነው ወይስ ሌላ እኔ የማላቀው ነገር አለ አልኩት፣ ቢገባኝም ለማወጣጣት። ያው ለኔ አስቆኝ ነው። በዛ ላይ አትገባም ወይ ስትለኝ ይሄን ማሳቅ ወንድሜ ልጅቷን ወዳታል እንዴ አልኩት። ድንገተኛ ጥያቄ ስለነበር ድንብርብር ወጣ። ማን ማለት መውደድ? አንተ አፍህን ዝጋ ብሎ በሩን አየ። ይመስላል በስንት ቀልድ የማትስቀው ሰው የሰሚራ ሳህኑን እኔ አጥበው ነበር ያስቃል እንዴ ታዲያ አልኩት እየሳቅኩ። በልበል ስራ ረፍዶብኛል፣ ልሂድ፣ ከቤት እንዳትወጣ፣ እረፍት አድርግ። ዳቦና የለውዝ ቅቤ ማርማላታ አለ፣ እሱን ቀብተህ ብላና መድኃኒትህን ውሰድ፣ ውሃም በደንብ ጠጣ፣ ሰላም ዋል ብሎኝ ከመናገሬ በፊት እንደ ማፈር ያለውን ፊቱን እንዳላይበት ፈጥኖ ወጣ። አይዞ ነው እንደሚያልኩት፣ ለራስ አይዞ እባክህ ብሎኝ ሄደ። አብዲ በትክክል የአከራያችንን ልጅ መውደዱን ተረዳውና ፈራውለት። ጉድ ነው፣ ብዙ ነገር አለ በኑሮ አለመመጣጠን፣ በትምህርት፣ በመልክ። አብዲ ረዘም ያለ ወንዳ ወንድ ነው፣ ግን ከፈገግታው ማማር በስተቀር የሚጠራ መልክ የለውም። ብቻ አልፎ አልፎ በጠየም ፊቱ ላይ የምትፍለቀለቀው ፈገግታው ልዩ ከመሆኗ በስተቀር ሰሚራ የኮሌጅ ተማሪ ነች። ብዙ ጊዜ የወንድሟ ሱቅ ውስጥ በማገዝ ነው የምታሳልፈው። የእማማ 3 ወንዶች ልጆች ሀብታም የሚባሉ አይነት ናቸው። 3ቱም አግብተው ወጥተዋል። እማማ ከመጨረሻ ሴት ልጃቸው ጋር ነው የሚኖሩት። 2 ቤት አከራይተዋል። ቤት የሚያከራዩት አጥተው ሳይሆን ግቢው ጭር እንዳይለባቸው ነው። ባለቤታቸው ሰሚራን ከወለዱ ብዙም ሳይቆዩ ነው ከዓለም የተለዩት። ቢሆንም ግን ብዙ ሀብት አፍርተው ለልጆቻቸው ውርስ ትተው ነው ያለፉት። አንዳንድ አባት ስለ ልጁ መጪ ጊዜ ያሳስቦት መንገዱን ይጠርግለታል። እንደኔ አይነቱ አባት ደግሞ ኃላፊነትን በመፍራት ጥርግ ብሎ ይጠፋል። ተነስቼ የሚበላውን በላልቼ መድኃኒቴን ከወሰድኩ በኋላ ወጥቼ ሄድኩ። ቤት መቀመጥ በራሱ ያሳመማል። ምንም ባልሰራ እንኳን እዛው ሄጄ መቀመጡን መረጥኩ። ቢያንስ ስጫወት ቀለል ይልልኛል። ኮልፌ ስደርስ እነ ጌታነህ የጦፈ ሸክም ላይ ነበሩ። ሰላም ብያቸው ቆምኩ። ትሞክራለህ ብለውኝ ለመሸከም ጎንበስ ስል ስልኬ ጮኸች። የዚህች የድሮ ኖኪያ በተን ስልኬ ጩኸት አንዳንዴ ለራሴ ያስበረግገኛል። መሸከሜን ትቼ አውጥቼ አየኋት። ማሪዛ ናት። ድንግጥ አልኩ። ትደውላለች ብዬ አልጠበቅኩም። አንቺ ሄሎ ፍራኦል፣ እንዴት አደርክ? ደህና ነኝ፣ አንቺ እንዴት ነሽ? የአብዲ የጅል ሳቅ ተጋባብኝ። ወደው አይጀሉ አሉ። ደህና ነኝ። አሁን እንዴት ነህ? ጠንከር አልክ? አዎ። መድኃኒቱን በአግባቡ ውሰድ። እሺ። አጫጭር መልስ የፈዘዝኩ። አሁን የት ነህ? ቤት ነህ? አዎ። አይ ማለቴ ኮልፌ አካባቢ ነኝ አልኳት እርብትብት ብዬ። ኦኬ ደስ ይላል። እኔ የትናንቱ ቦታ ጋር ነኝ። መኪናዬን እዛው ነው ያቆምኳት። የቤት ሰራተኛ ፈልጌ የሥራ አገናኛ አለ። መጨረስ ያለብኝን ነገር እየጨራረስኩ ነው። ቁርስ አብረን እንበላለንና። ጆሮዬን ማመን አቃተኝ። እኔን ድንገት ያወቀችውን ተራ ሰው ቁርስ መጋበዝ ፈራው። ይሄ ክፉ እድሌማ አንድ ያቀደልኝ ሸርማ አላል። ፍራኦል የሚመች ሁኔታ ላይ ካልሆንክ ግድ የለም አለችኝ። አይ እመጣለሁ አሁን አልኳት። ደሞ ተጣድፌ ፈርቼ ከሚቀርብኝ ደፍሬ ቀርቼ። ማሪዛ ነጩ መኪናዋን ተደግፋ ስትጠብቀኝ ከሩቅ አየዋት። ያ የተዋበ አቋሟ በነጭ ጨርቅ ሱሪና በፈዛዛ ሰማያዊ ሹራብ ይበልጥ ተውቦ አየው። ረዘም ያለው ጸጉሯ ወደ ኋላ ተይዟል። እግሬ ተማታብኝ። ፈራው። የማይገባኝ ቦታ ላይ የተገኘው አይነት ስሜት ተሰማኝ። ያ ወደ ኋላ የሚጎትተኝ በራስ ያለመተማመን ችግሬ እንዳትቀርባት ይቅርብ ሲለኝ ተሰማኝ። ቆም አልኩኝ። ማሪዛ ድንገት ቀልቧ የነገራት ይመስል ወደ እኔ አቅጣጫ ዞር ስትል ተያየን። በመገረም ውስጥ ሆና እጇን አነሳችልኝ። እንደማላመልጥ ገባኝ።
በቃ ከነፍርሃት የቀረብኳት። እንዴ ለምን ቆምክ አለችኝ ፊት ለፊት እያየችኝ። አይ ስልኬ የረሳው መስሎኝ አልኳት ከጥያቄዋ ለማምለጥ። ነው እሺ እንዴት ነህ በትክክል ተሽሏል አለችኝ። በቆንጆ ፊቷ ላይ ልብ ያልኩት ነገር ቢኖር ፈገግታ አለመኖሩን ነው። ልክ እንደ ባለስልጣን ነው ነገሯ። ደህና ነኝ አሁን አታይ እንዴት በአንድ ጊዜ ጥንካሬን እንደመለሽልኝ። አንቺ ባታገኝኝ ምናልባትም ከትናንት ጀምሮ እዚያው ጋር እንደተኛው በቆየው ነበረ አልኳት ፊቴን እየሞቀኝ። ያን ያክል እንኳን አታጋን ነው የአዲስ አበባ ሰው ወድቀ እያየ ተራምዶ አይሄድም አለችኝ። አይ እንደው ለጨዋታ ነው ብዬ ዝም አልኩ። ግባ ቁርስ የምንበላበት ቦታ እንፈልግ ብላ መኪናዋ ውስጥ ገብታ የጋቢናውን በር ከፍታ አስገባችኝ። ጠረኗ ደስ የሚል ስሜትን ይፈጥራል፣ ያረጋጋል። አንድ ትልቅ ሆቴል ስንደርስ መኪናዋን ፓርክ አድርጋ ወረድን። ያ አሽቃባጭ ፍርሃቴ ደግሞ መጣ። ትላልቅ ሆቴሎች በአይኔ ከማየት ውጪ ወደ ውስጥ ዘልቄ አላውቅምና ቦታው የሚጠይቀውን ፕሮቶኮል አላሟላ ይሆን አይሆን የሚለውን ስሜት ደግሞ አንገቴን አስደፋኝ። ወደ ውስጥ እየገባን አንድ ሁለቴ ወደ ኋላ እየቀረውባት ና እንጂ ብላኛለች። በገዛ እጄ ትንሽ ነኝ አይመጠነኝም እያልኩ ያለው ነው የሚመስለው። አንድ ጥግ ላይ ቦታ መርጣ ሄደን ተቀመጥን እና ቦርሳዋን አስቀምጣ ሜኑውን መገላለጥ ጀመረች። በውስጥ የማይገባኝን ምግብ እንዳታዝ ጸለይኩ። አሳ ነገር ብንመገብስ በተለይ ላንተ ጥሩ ነው አለች። እሺ ምርጫሽ ምርጫዬ ነው አልኳት። አባባሌን መልሶ አስደነገጠኝ። የራስ የሆነ ምርጫማ ሊኖር ይገባል። ለዚህ ብቻ ሳይሆን በማንኛውም ሁኔታ ላይ ብትቀመጥ ቅድሚያ የራስን ስሜት ነው ማዳመጥ ያለብህ። በቀጥታ ለማንም ብለ ከፍላጎት መዛነፍ የለብም አለችኝ። ተጀመረ ምክር። እንግዲህ ይሄ ተመካሪ መሆን እጣ ፈንታዬ ነው መሰል። የቀረብኩት ሰው ሁሉ በሆነ ጉድለቴ ይመክረኛል። እሺ ሐሳብሽ ተመችቶኛል፣ አሳይ መብላት ችግር የለብኝም አልኳት። እዚህ ቦታ ላይ ግን ሂሳብን ካልከፈልኩ ብዬ ነገር እንዳልጀምር ብዬ ራሴንም መከርኩት። ምግባችን ሲመጣ ከና አቀራረቡ እንዴት እንደሚያምር አሳ በአትክልቶች ተከሽና ውበቷን ጨምራ አቤት አለች። እንኳን ደህና መጣሽ ብለን አኘክናት። በተለይ እኔ ምግቡ ከመጣ በኋላ ቀና ማለት እንኳን ከበደኝ። በጣም ይጣፍጣል። ወንዶች ስንባል እኮ ምግብ ጋር ስንቀርብና በጣም የምናከብራት የምናፍራት ሴት ጋር የመጨረሻው ፓርት ላይ ስንደርስ ስግብግብ የምንለው ነገርስ መስሚያችን ጥጥ እኮ ነው። የሚጠጣ ልቅዳለ ብላ 7 አፕ ወደ ብርጭቆ ስታንቆረቁር ትንፋሽ ወስጄ ቀና አልኩ። እሺ አመሰግናለሁ አልኳት በመስገብገቤ እፍረት እየተሰማኝ። ምንም አይደል ብላ እባክህ አለችኝ። በላው እኮ በጣም ስለጣፈጠኝ ቀና ማለት ራሱ አልቻልኩም አልኳት የሚያምሩ አይኖቿን ለአፍታ አይቼ። ሱማ አየው ስለተበላል ደስ ብሎኛል ብላ የቀዳቸውን ለስላሳ ተጎነጨች። በልተን ስንጨርስ ስለ እኔ መጠየቅ ጀመረች። በጣም ቢደብረኝም እየተሳቀቅኩ ጭጋጋማና ደስ የማይል ታሪኬን ነገርኳት። ስጨርስ ካጎነበስኩበት ቀና ብዬ የስሜት ለውጧንስ ለመረዳት ሞከርኩ። ምንም አይነት ለውጥ አይታይባትም። አልተገረመች፣ አላዘነች፣ ዝም ያለ ገጽታ። እንግዲህ ታሪኬ ነው አልኳት። ግን አንድ ነገር ደብቄያታለሁ። አሁን ላይ የምሰራው ኮልፌ አካባቢ በአንድ ሱቅ ተቀጥሬ ነው ብያታለሁ። እና ታዲያ ተሸካሚ ነኝ ልላት ነው የማይሆነውን ግላትም አታምነኝ። ኦኬ በነገራችን ላይ በከፍተኛ የትምህርት ተቋም ገብተ በመመረቅ ላደንቅ እወዳለሁ። ምክንያቱም አብዛኛው ሰው ያንተን አይነት ጥንካሬ የለውም። በኑሮ ምስቅልቅል ውስጥ ሲገባ ወጣት ከሆነ የመጀመሪያ እርምጃው ትምህርቱን አቋርጦ ስራ መጀመር ነው። እንደገባኝ ከሆነ አንተ ከፍተኛ ትምህርት ተቋም ከመግባት በፊት የነበረ ኢነርጂ የሚገርም ከፍታ ላይ ነበር። ያው ተመርቀ ስትወጣ የጠበቅከውን ስላላገኘ ተከፍታል። በተመረክበት መስክ የሥራ አማራጮች ባለመኖራቸው ከባድ ፈተና ውስጥ ከቷል።
እንደማየው ከንግግር እንደምረዳው ተስፋ ለመቁረጥ ዳርታል። ይህ ፊት ላይ የማነበው ድካም ደስ አይልም። ህይወት ብዙ ምርጫ አላት ብላ የምፈራውን ምክር የማይገባኝን ምክር ትለግሰኝ ጀመር። አብዲም እንደሷ ነው። በነገራችን ላይ ማን ያውቃል እኔና አንተ የተገናኘ ነው በአጋጣሚ ብቻ ላይሆን ይችላል ብላ ዝም አለች። ስለ ራሴ ከነገርኳት በኋላ ቀለል አለችኝ። እሷ ምንም አይነት የተለየ ነገር አታሳይም። ለምንድን ነው የዚህን ያክል ልትረዳኝ የፈለገችው? መቼም ወዳኝ አይደለም። የወደደ ሰው አይኑ ይርገበገባል፣ ቃላት ይደነቃቀፋል። የመጀመሪያ ቢሆንም እንኳን እኔ ራሴ እንደዛ እየሆንኩ አይደለም። እሷ እያወራች እየመከረችኝ፣ እኔ እያዳመጥኩ ሳናስበው ብዙ ቆየን። የዚህን ያክል ጊዜዋን ለኔ መስጠቷ ገረመኝ። በመጨረሻ ከሆቴሉ ወጥተን ትንሽ ሸኝታኝ እንደምትደውልልኝ ቃል ገብታ ተለያየ። አብሬያት እያለው ተሸብቦ የነበረው ስሜቴ ልክ ስንለያይ በደስታ ተጥለቀለቀ። እሷ ፊት ያፈንኩት ደስታ መሆኑ ገባኝ። ያቺ ቆንጆ ኮስታራ ሀብታም ሴት ልቤን ይዛው በነጩ መኪናዋ በረረች። ኦ ማሪዛ፣ የፍቅር መዓዛ በላይ አፍስሳ ጥላኝ ብሳለች ሆና እንዳትረሳ። ማሪዛ ማሪዛ